የሰው ልጅ የተፈጠረበት ዓላማ ትእዛዙን፣ ሕጉን፣ ሥርዓቱን ጠብቆ መንግሥቱን እንዲወርስ ስለሆነ የሰው መነሻው እግዚአብሔር እንደመሆኑ መጠን መዳረሻው ደግሞ ወደ እግዚአብሔር ማድረግ ይኖርበታል። የብርሃን ዓለም የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 11 ከቁጥር 36፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 22፣ ራእየ ዮሐንስ ምዕራፍ 1 ቁጥር 9 በሰፊው ይናገራል። አንቡት። የሰው ልጅ መነሻው እግዚአብሔር አድርጎ መዳረሻው ደግሞ ዲያብሎስ ካደረገ የሚጓዝበት አቅጣጫ እንደ ሳተ ተሽከርካሪ ማለት ነው። መነሻውና መዳረሻው እግዚአብሔር እንደመሆኑ መጠን ወደዛ ለመሄድ በእምነት የታገዘ የሥነ ምግባር መታወቂያ ሊይዝ ወይም ሊኖረው ይገባዋል ማለት ነው።